ሻሎም ሻሎም የጌታ ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ያው ነው። ዛሬ ደግሞ አንድ ጥቂትን ሐሳብ አብረን ያለን በእርግጠኝነት በምንም አይነት ፕሮብሌም ውስጥ በምንም አይነት ቻሌንጅ ውስጥ ያላችሁ በእግዚአብሔር የታመናችሁ ለእናንተ ተአምራት ይሆንላችኋል፣ መሻገር ይሆንላችኋል። እስቲ መጽሐፍ ምን እንደሚል እንመልከት። ዘጸአት መጽሐፍ ምዕራፍ 14 ቁጥር 13 ላይ እንደዚህ ይላል። እግዚአብሔር በሙሴ በኩል ለሕዝቡ ሲናገር እንዲህ አለ፣ አትፍሩ አለ። ዛሬ የምታዩዋቸውን ግብፃውያን ለዘላለም አታዩዋቸውም። ቁሙ፣ ዛሬ ለእናንተ የማደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። ቁጥር 15 እግዚአብሔር ሙሴን አለው፣ ለምን ትጮኻለህ? ትጮህብኛለህ? እንዲጓዙ ለእስራኤል ልጆች ንገር። አንተም በትርህን አንሳ፣ እጅህን ዘርጋ፣ በባህር ላይ ዘርጋ፣ ክፈለው። የእስራኤል ልጆች በባህር ውስጥ በየብስ ያልፋሉ ብሎ እግዚአብሔር ለሙሴ ሲናገረው እናያለን። አስቡ። ዛሬ ማለት የምፈልገው ነገር እነዚህ ህዝቦች በአብርሃም በኩል እግዚአብሔር ኪዳን የገባላቸው ከግብፅ ባርነት ከ430 ዓመት በኋላ እግዚአብሔር ነፃነትን የሰጣቸው ሰዎች በጉዞ ላይ እያሉ አንድ ነገር ሀፕን አደረገ። ተፈጥሯዊው ነገር እንደማይሻገሩ ያወራቸው ነበር። ይህ ድምፀት ለነሱ ብቻ ሳይሆን ለሙሴም የደረሰው ፍርሃት ነበር። ፈሩ ነው የሚለው። አትፍሩ አለ እግዚአብሔር። ታውቃላችሁ፣ ፍርሃት የተሰጣችሁን ስልጣን እንዳትጠቀሙ ይከለክላችኋል። እምነት ግን የትኛውንም ነገር እንድትሻገሩ ያደርጋችኋል። በእነዚህ ክስተቶች ውስጥ በኢያሱም ሕይወት ላይ መጽሐፍ ሲነግረን በኢያሱ መጽሐፍ ምዕራፍ 3 ላይ እንደዚሁ አይነት ነገር ገጥሞታል። ኢያሱን ራሱ ዮርዳኖስ ይላል ያለ ቅጥ ሞልቶ ነበረ ይለዋል። ኢያሱ መጽሐፍ ምዕራፍ 3 ቁጥር 15 ላይ ዮርዳኖስ እጅግ ሞልቶ ነበረና ይላል። እንደ መኸር ወራት እጅግ ጢም ብሎ ሞልቶ ነበር። ነገር ግን እግዚአብሔር ካህናቱ የዮርዳኖስን ውሃ ሲረግጡ የእስራኤል ልጆች ይሻገራሉ ብሎ እግዚአብሔር ተናገረ። ተመልከቱ፣ እግዚአብሔር ወደ ነገረላቸው ስፍራ እንዳይገቡ የገጠማቸው ሲቹዌሽን የገጠማቸው የዚህ ውሃ ሙላት ምን የሚያወራቸው ይመስላችኋል? እግዚአብሔር ዋሽቷችኋል፣ መሻገር አትችሉም፣ አትደርሱም፣ ፕሮሚስ ወርድ የላችሁም፣ ብቻ ብዙ ነገር። እግዚአብሔር ለኢያሱ እንኳን ብሎት የነበረው ነገር ምንድነው? ከሙሴ ጋር እንደነበርኩ ከአንተ ጋር ሆናለሁ ያለው። በሙሴ ውስጥ የነበረ ኦቶሪቲ ህዝብን እንድትመራ ከአንተ ጋር ስልጣንን ኃይልን እግዚአብሔር ይገልጣል ብሎ ነበር። ዮርዳኖስን ሲረግጡት ሙላቱን ሲረግጡት ውሃው እንደ ክምር ሆኖ ቆመ፣ የእስራኤልም ልጆች ተሻገሩ ይላል። መቼም ስለ ሽግግር ስናስብ አንድ በጣም ትልቅ ነገር አለ ብዬ አምናለሁ። ኢየሱስ በዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ እንዲህ ይላል፣ ቃሌን የሚሰማ የላከኝን የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ብሎ መጽሐፍ ይናገራል። ከሞት ወደ ሕይወት። ታውቃላችሁ፣ ኬዞቻችሁን መሻገር ብቻ አይደለም። የዚህ ዓለም ሲስተም የዚህ ዓለም ኑሮ አንድ ቀን የሚያበቃ ግና ከሞት ወደ ሕይወት ግን መሻገር
በክርስቶስ ኢየሱስ በማመን የእግዚአብሔር ልጅነትን በመንፈስ በመወለድ በማግኘት ነው የሚሆነው። ለአንዳንዶች ልበላችሁ የነገሮች መቀየር ላይ አይደለም ትኩረት ማድረግ ያለባችሁ፣ ዘላለም ሕይወት ላይ። ዘላለም ሕይወት በእናንተ ችሎታ የሚመጣ አይደለም፣ እግዚአብሔር በክርስቶስ ኢየሱስ ባደረገው ነገር እንጂ። ለዚህ ነው ቃሌን የሚሰማ በላከኝ የሚያምናል ኢየሱስ ከሞት ወደ ሕይወት ይሻገራል እንጂ ወደ ፍርድ አይመጣም። ሞት በአዳም ሕይወት ግን በክርስቶስ ኢየሱስ። ለዚህ ነው ኢየሱስ ሲናገር በዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 6 አካባቢ እኔ ሕይወት ነኝ ይላል። አየህ፣ ሕይወትን ሳትቀበል ከኖርክ ሞት ውስጥ ነው ያለው፣ ከእግዚአብሔር የተለየ ማንነት። እኔ ሕይወት እንዲሆንላችሁ ሕይወትም እንዲበዛላችሁ መጣሁ አለ። ሞት አስፈሪ ነው። ሞት ዘለዓለም ነው። ግን ሞት ግን በሕይወት ተውጧል። አንድ ኪዳን መፈጸም ያለባችሁ አይመስላችሁም? በስጋ ተወልዳችሁ ምንም አይነት ዕውቀት በዚህ ዓለም ቢኖራችሁ ያለ ክርስቶስ ካላችሁ የዚህ ዓለም ገዢ የሰይጣን ባሪያዎች ናችሁ። ተስፋ የላችሁ። ሕይወት ውስጥ ድል አለ። ሕይወት ውስጥ መሻገር አለ። ሕይወት ውስጥ የእግዚአብሔር መገለጥ አለ። የእግዚአብሔር ችሎታ አለ። ዛሬ ልበላችሁ ኢየሱስ ክርስቶስ ሊመጣ በደጅ ነው ያለው። እናንተ የዳናችሁ ቅዱሳን የሕይወትን ቃል የያዛችሁ እግዚአብሔር መልእክተኞች ነን። ወንጌልን ማድረስ የኛ ሥራ፣ ምርጫ ግን የሰዎች ሊሆን ይችላል። እግዚአብሔር ለሰዎች ጥፋትን፣ እግዚአብሔር ለሰዎች ሞትን አልሰራም። ሞትን በሞቱ የገደለ እግዚአብሔር ልጅ ኢየሱስ ግን ለዘላለም ብቻውን ያድናል። ኢየሱስ ይወዳችኋል። ዘመናችሁ ይባረክ። ተባረኩ። ቴንክ ዩ